ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁ በሰላማችሁ በሃኒ ዩቲዩብ ነኝ። አቤት እንዴት እንደጠቆርኩ የምር ግን ስማም ቀየር ነው ያልኩት። የምር ቀየር እግዚአብሔርን ቀየር ነው ያልኩት። ቀየር ብቻ ይገልጸው። እኔ በቃ ጥሎብኝ የአረብ ሀገር አየር አይስማማኝም። የኢትዮጵያ አየር ነው የሚስማማኝ። ኢትዮጵያ ያለው እኮ ስማ አሁን የላችሁ ቀየር ጥቁር ምናምን ብቻ ይኸውልሽ፣ ዋናው ጤና በሚለው ደግሞ እንደው ማናት እንዳትሉ። አዎ ቀየር ብያለሁ። የምታውቀኝ ማናት ሃኒ ነች እንዴ? ምን እንዳትልሽ፣ አንዳንዴ ህይወት እንዲህ ነውና አንዳንዴ አየሩ ምንም በቃ እኔ አይስማማኝም። ሲጀመር ሞቃትም ስለሆነ አይስማማኝም። ጥሩብኝ አረብ ሀገር አየር አይመቸኝም። ለምን እንደሆነ አላውቅም፣ አይስማማኝም። እና እንደዛ ነው። ሀገሬ ነው የሚስማማኝ። ኢትዮጵያ አየር ሀገሬ ግን ድህነት ደግሞ ታረጉታላችሁ። እና እንዴት ናችሁ? ደህና ናችሁ? ያለው ደህና ነኝ፣ እግዚአብሔር ይመስገን። አንቺው ነኝ። ላይክ ሰብስክራይብ አድርጉኝ እሺ፣ እና አበረታቱኝ እስቲ። ጠፍቶብኛል ቪዲዮ ራሱ የምር ቪዲዮ ራሱ ጥፍት ነው ያለብኝና ከኩሽና ከች ብዬላችኋል። በጣም ብዬ ብሰራ ደስ ይለኝ ነበር። ደግሞ አሁን መሽቷል። ከዛም አንፃር ከዛ ኩሽና ቁጭ ብዬ ለምን አልሰራም ብዬ አሰብኩና ኩሽና ላይ ጨልማ ላይ የትም ቦታ አልሰራችም። ውጭ ላይ ጨልማ ውጭ ላይ ቢሆን ግን አሪፍ ነበር። ግን እሺ ይሁን በቃ ትላላችሁ። እና እንዴት ናችሁ? ደህና ናችሁ? በያላችሁ በሰላማችሁ ዝት ይበል እያልኩኝ አንቺው ከዛ እያሰብኩ ነበር ቪዲዮ ለመስራት ማለት ነው። ቪዲዮ ማልሰራው ምናምን እያልኩኝ ሻይ ጠጣ በነገራችን ላይ ነው። ለምንድን ነው ቪዲዮ ማልሰራው እያልኩ እያሰብኩ ቲክቶክ ላይ ገባሁ እና አሳትሉ ቲክቶክ ላይ ገባውና እስክሮን እያደረኩ የማይታመን ነገር አላየሁ። የማይታመን ነገር እናሳትሉ እንዴ! ጃኒና አዶናይ ስቶሪ አድርገዋል። ተለያየን። ዋይ እንዴ! ከሆነ ያልኩት የምር እንዴት እንደነገርኩት ነገራቻችን ድንግጥ ነው ያልኩት። በቃ ድንግጥ አላመንኩም። በየኮመንቱ ብሄድ እዛም በገባዘ ሴማት አንድ አይነት ነገር ተለያዩ። ስቶሪያቸው ማለት ነው። በጣም ነው ይገርማል። አይገርምም? ግን እውነት ነው። እኔ ግን አይመስለኝም። ደግሞ እኮ የሚገርመኝ ማለት ነው ሰርፕራይዝ አላችሁ በቅርቡ ጠብቁ። የሆነ ሰዓት ላይ ብላይ ገብታ ነበርና እንደዛ እያለች እንትን ስትል እኔ ነው በቃ ሊጋቡ ነው የመሰለኝ። ሊጋቡ ነው ምናምን ብዬ ሰፍ ብዬ ነበር። በቃ ሊጋቡ ነው ቀለበት ምናምን ነገር ነበር የጠበቅኩት። እኔ እንደዛ ነው የጠበቅኩትኝ። ለካ ነገሩ እንደዛ አይደለም። ለካ ሊለያዩ ነው። ተለያየን ብለው ስቶሪ ላይ ቁጭ። ወይኔ በቃ ወይ ጉድ! ቀይ ሚዲያ ፍቅር እንደዚህ ነው እንዴ? በቃ የምር ይገርማል። ግን መጀመሪያም ከልባቸው ይፈቀሩ ነበር ወይስ እንዴት ነው? የምር መጀመሪያም አይፈቀሩ ነበር ማለት ነው እንዴ? ከልብ የሚፈቀር ሰው እንዴት ባንዴ ተለያየን ይላል? ባንዴ ከባድ ነው ይሄ ወሬ። ግን ይሄ እንደዚህ አይነት ወሬ ሲወራ ቡና ይጠጣን ነበር። ደስ ይላል ቡና ሲጠጣችሁ፣ ቡና ጠጣት እያደረጋችሁ ወይ ደስ ሲል የምር እንዴት ደስ እንደሚል ቡና ይጠጣችሁ። በሻይ አይደለም ግን አጋጣሚ ነው ቲክቶክ ላይ ዞር ስል እንዴ እንደዚህማ ከሆነ በቃ በዛው እንደውም ላውራበት በቪዲዮ ብዬ መጣሁኝ እላለላችኋለሁኝ። ተለያይተዋል ማለት ነው። ይገርማል። ግን ምክንያት አልተናገሩም። ተለያይተናል ግን ምክንያት መናገር አለባቸው ብላችሁ ታስባላችሁ? ግን ቢነግሩን ጥሩ ነው፣ ብንሰማ ጥሩ ነው። ሌላ ሰውም ትምህርት ይሆናል። እንዴት ተለያዩ እንዴ? እኔ አሁን ምን ሊሉ ነው? አሁን በቃ ቲክቶክ እንዳለ እነሱ ናቸው። ተለያዩ ልቅሶ ላይ ነው ቲክቶክ። እኔ ራሱ ልቅሶ ላይ ነበርኩ። በጣም ነበር የምወዳቸው ሁለቱም። በቃ በጣም ነው የምወዳቸው፣ በጣም ማለት ነው። እኔ እንጃ እኔ ይጋባሉ ቀለበት ይኖራል እያልኩኝ ስጠብቅ ደግሞ ሰርፕራይዝ አላችሁ በቅርቡ ስትል ሰርፕራይዙ ደካ ተለያየን። በርግጥ ካልተግባቡ ረጅም ርቀት ሳይሄዱ በጊዜ ማቆማቸው ጥሩ ነገር ነው። ካልተግባቡ ምንም ማድረግ አይቻልም። ሰው ወልዶ ስንት ንብረትን አፍርቶ
ስለሚለያይ ካልተግባቡ ምንም ማድረግ አይቻልም። ግን እኔ እውነት አልመሰለኝም። እውነት አልመሰለኝም። ማይታመን ነገር የምር ይገርማል። ከተለያዩ ግን በጣም ያሳዝናል። በጣም እንጃ። እኔ በጣም ወዳችሁ ካብል ነበሩ የምር ግን እንዴት እንደሆነ እንጃ። ምክንያቱም የሚነግሩን ደግሞ ጥሩ ነው፣ እንስማ። በተለይ እኔማ የወሬ ጥማት አለብኝ። እኔ ደስ ይለኛል ብሰማ፣ ደስ ይለኛል የምር አይነት ብሰማ። ወይኔ እንዴት ደስ እንደሚለኝ እንዴ! በምን ተለያዩ? በምን ምክንያት ይህን ታክል የሚያለያይ ደረጃ ደርሰው? ይገርማል። ሰሞኑን ፒስ ነበርኩ። አሁን እንዴት ባንዴ! ኧረ ከባድ ነው በጣም። ካልተግባቡ እንግዲህ ምንም ማድረግ አይቻልም። ካልተግባቡ ምንም ማድረግ ይቻላል። ግን በጣም ያዘንኩት የምር በጣም አቤት! እኔ ወረኛ ኩልሽ ከስንት ጊዜ በኋላ የዛሬ 1 ዓመት ምናምን ነበር እንደዚህ እየመጣሁ ማወራው። ያየሁትን መጥቻ አወራችሁ ነበር። ትቼ ነበር። አሁን ደግሞ አገረሽብኝ። ጥሩ ነው። እንደዚህ ካገረሽብኝ በዚህ ከቀጠልኩ ጥሩ ነው። ግን አይመስለኝም ያው እዚህ ላይቭ ላይ ነው የሚለኝ እንደዚህ ቪዲዮ ለመስራት ምናምን። ወይኔ ስንፍ ነው ብሎ ስንፍ ቪዲዮ ለመስራት እና ማለት አበረታቱኝ። እሺ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። ሀኒቾ ነኝ ተመጋሚ ካለሁበት ቀኑ ይሮጣል፣ ይመሻል፣ ይነጋል፣ ይሮጣል እያለን ከመጣው ቀኑ ራሱ አመት በቃ 8 ነው። ቀኑ በጣም ነው የሚሮጠው። እንግዲህ ዝም ብዬ ደስ አላችሁ አላላችሁም ብቻ አዩልኝ ቪዲዮ። አመሰግናለሁ ስለምትከታተሉኝ። ደግሞ ምክንያቱን ካወቅኩኝ ደግሞ ከሰሙ ደግሞ መጥቼ ደግሞ ላወራ እችላለሁ። ወሬኛ የሆንኩ ልጅ መጥቼ ደግሞ አወራለሁ። አይመስላችሁም? እና እንደዛ ነው። የቪዲዮ በጣም ተመቷል። ረጅም ጊዜ ነው ቪዲዮ ከለቀኩበት፣ በጣም ረጅም ጊዜ። በአመቴ እዚህ መጥቼ ራሱ ኢትዮጵያ ያደረኩኝ ፖስት አድርጌ ከዛ እዚህ ከመጣሁ በአመት ነው ፖስት ያደረኩበት እና በጣም ተመቷል። ላይቭ ነው የምገባበት በብዛት ማለት ነው። እና ላይክ አድርጓት፣ አኒን ሰብስክራይብ አድርጓት። ነው ደስ ላይላችሁ ይችላል ቪዲዮ ወይ ብቻ ደስ አላላችሁም እሺ። ደስ ካላችሁ ግን ግዴታ የለባችሁም እንዴ። ደስ ካላችሁ ተውት። ደስ ካላችሁ ተውት። እሺ ደስ ካላችሁ ተውት። ምን በወጣችሁ እንዴ? ምን በወጣችሁ? እነ በቅነት አበረታቱኝ። ሀኒ ነኝ። ሀኒቾ ከኩሽና አያቸዋ። ጊዜ ግን ይለውጣል። ቀየር ብዬ ቁጭ እና ቻው። ስለተከታተላችሁ አመሰግናለሁ። ቻው። አመሰግናለሁ።